የልጁ እናት የትኛዋ ነች? ይህ ከረጅም ጊዜ በፊት የተፈጠረ ታሪክ ነው። አንዲት ወጣት እናት ሕፃን ልጇን ይዛ ወደ ሩቅ መንደር መጓዝ ጀመረች። ለዚያም አንድ በሚያምር ጫካ ውስጥ ማለፍ ነበረባት። ሕፃኑ የወፎችን ዝማሬ እየሰማ ሲደሰት እያየች እናቲቱ ደስ እያላት ትጓዝ ነበር። በዙሪያው ከሚበሩት ቢራቢሮዎች ጋር በደስታ ይጫወትም ነበር። እናቱም እንዲይዛቸው የሰጠችውን አበቦች እያሸተተ ይደሰት ይስቅም ነበር። ረጅም መንገድ ከተጓዙም በኋላ አንድ የኩሬ ውሃ አጠገብ ደረሱ። የኩሬውም ውሃ የሚያብለጨልጭ ሰማያዊ፣ ቀዝቃዛና ለመዋኘት የሚያስደስት ነበር። እናቲቱ ልጇን ዳርቻው ላይ ባለው ለስላሳ ሳር ላይ አስተኝታ ጥቂት ለመታጠብ ወሰነች። ለጥቂት ጊዜ በፍጥነት ለመዋኘት ሄደች። እናቲቱ እየታጠበች ሳለ አንድ ድምፅ ሰማች። ውዴ ሆይ፣ ከውሃው እስክትወጪ ድረስ ከልጅሽ ጋር ብጫወት ቅር ይልሻል? እናቲቱ ልጇን በፍቅር የምታጫውት ሌላ ወጣት ስላየች ፈገግ ብላ አዎ፣ ከሱ ጋር መጫወት ትችያለሽ አለች። የኔ ጣፋጭ ቆንጂዬ ልጅ፣ ጎበዝ ልጅ፣ አሁን እኔ እዚህ ስላለው አትጨነቂ። ጊዜሽን ወስደሽ ገላሽን መታጠብ ትችያለሽ። ትንሹ ልጅ ሲስቅና ሲጫወት በመስማቷ እናቲቱ ተረጋጋች። እናም ለጥቂት ተጨማሪ ደቂቃዎች ለመዋኘት ወሰነች። ድምጻቸው ለምን አልተሰማኝም? የኔ ልጅ፣ ቆይ፣ ወዴት ነው ይዘሽው የምትሄጂው? ቆይ። እናቲቱም ከውሃው በፍጥነት ወጥታ ከሴቲቱ ኋላ እየሮጠች የምትሄጂው? ልጄን? ይሄ የኔ ልጅ ነው። ስለዚህ አሁን ከዚህ ሂጂልኝ። እንዴት ደፋር ነሽ! ልጄን መልሽልኝ! አንቺ ሌባ ነሽ፣ ቀጣፊ! ልጄን አትንኪብኝ! በደኑ ውስጥ የሚኖሩ ጥቂት የጎሳ ሰዎች በዚያ ያልፉ ነበር። ጫጫታውንም ሰምተው እዚያ ደረሱ። ምንድነው ችግሩ? እባካችሁ እርዱኝ! እርዱኝ! ልጄን ይዛብኝ እየሄደች ነው። እባካችሁ እርዱኝ! እሷ እየዋሸች ነው። ልጁ የኔ ነው። እሷ ሕፃኑን ከኔ ለመስረቅ እየሞከረች ነው። እባካችሁ ውሸቷን አትስሙ። ሰዎቹ ግራ ተጋብተው እርስ በርሳቸው ተያዩ። ከሁለቱ ሴቶች የትኛዋ እውነት እየተናገረች እንደሆነና የትኛዋ እየዋሸች እንደሆነ መለየት አልቻሉም። በመጨረሻም አንደኛው ወደፊት መጥቶ ጉዳዩን ለመፍታት አንድ መንገድ ብቻ ነው ያለው፣ ወደ አለቃችን ልንወስዳችሁ ይገባል። ለምን? ይሄ ሕፃን የኔ ነው እያልኳችሁ እኮ ነው። ለምንድን ነው ማትሰሙኝ? ሁላችሁም የሕፃን ሌቦች ናችሁ አይደል? ከኛ መካከል ሌባ የለም። ነገር ግን ከናንተ አንዷ ሌባ መሆኗ ግልጽ ነው፣ እሱንም በእኛ ጫካ ውስጥ። ስለዚህ ይሄ ጉዳይ እስኪፈታ ድረስ ማናችሁንም መልቀቅ አንችልም። አሁን ከኛ ጋር ኑ። ሰዎቹ ሴቶቹን በጫካ ውስጥ ባለው ጠመዝማዛ መንገድ ወስደዋቸው አንድ አስገራሚ ዋሻ አጠገብ ደረሱ። ጠባቂዎቹንም በሚስጥር ቋንቋ አናገሯቸው። ከዚያም በጨለማው ዋሻ ውስጥ ገቡ። በጨለማው ዋሻ ውስጥ እየተጓዙ ሳለ በድንገት አለቃው ፊት ለፊታቸው ቆሞ አዩት። ኸርቢነካ ካሊቲን ባለካባን ሁካ። ከእናንተ መሃል እናቲቱ ማነች? እኔ ነኝ። በእኛ ጫካ ሕግ መሠረት በጉልበት ያሸነፈው ትክክለኛው ነው። አንዷ የሕፃኑን ጭንቅላት ትይዛለች፣ ሌላኛዋ ደግሞ የሕፃኑን እግሮች ትይዛለች። ሁለታችሁም ትጎትታላችሁ። ከናንተም ማን ይበልጥ ብርቱ እንደሆነ እናያለን።
ሁለቱም ሴቶች ወደ ሕፃኑ ቀርበው ተንበረከኩ። ሕፃኑ ልጅ ትክክለኛ እናቱን አይቶ ፈገግ አለ። ጣቷንም ይዞ መጫወት ጀመረ። እናቲቱም እያለቀሰች ልጇን በቀስታ ደባበሰችው። በድንገት የከበሮ ድምፅ ተሰማ። ውድድሩ ይጀመር! ጠንቋዩም ሴትዮ ይህን በሰማች ጊዜ የሕፃኑን እግሮች ይዛ በጉልበት ጎተተች። እውነተኛዋ እናት ግን ልጇን በፍቅር ብቻ ትመለከት ነበር። እግሮቹም ሲጎተቱ ሕፃኑ ማልቀስ ጀመረ። እውነተኛዋም እናት ደንግጣ አቁሙ፣ አቁሙ! ትቻለሁ። የዚህ ውድድር አካል መሆን አልፈልግም። እባካችሁ አቁሙ! አሸነፍ! ልጁ የኔ ነው። ሕፃኑን ልጅ ለእውነተኛዋ እናቱ መልሺላት። ግን እኮ አሸንፌያለሁ። አይ አላሸነፍሽም። አንቺ ሌባ መሆንሽን እሷ ደግሞ እውነተኛ እናት መሆኗን ገለጽሽ። አንተ ፍትሃዊ አይደለህም። በጫካ ውስጥ ጉልበት ያለው ትክክል ነው ብለህ ነበር። ልጁን በጉልበት ጎትቼዋለሁ። አዎ ጉልበት ያለው ትክክል ነው ብያለሁ፣ ግን የእናትነት የፍቅር ጉልበትን ማለቴ ነበር። ልጁ ምንም ሕመም እንዳይደርስበት ለማረጋገጥ ስትል ልጇን ለመተው ፈቃደኛ ነበረች። እንደዚህ አይነት መስዋዕትነት መክፈል የምትችለው እውነተኛ እናት ብቻ ናት። የኔም ቤት ልጅሽ ይሄውልሽ። አመሰግናለሁ፣ በጣም አመሰግናለሁ። ማን እንደሆንሽ አውቃለሁ። ሁለተኛ በጫካችን ውስጥ ካየሁሽ። እሺ ቫንራድ ይሁንልህ። አንድ ቀን ግን በደንብ አታልልሃለሁ። አንድ ቀን። ጠንቋዩም ሴትዮ ዳግመኛ ወደ ጫካው መመለሷን እርግጠኛ አይደለንም። ነገር ግን ብትመለስ እንኳን የእናት እውነተኛና ቅድመ ሁኔታ የሌለው የፍቅር ጉልበትን በፍጹም ማሸነፍ እንደማትችል ግልጽ ነው።